ወንበሬን አሳልፌ ይነሳል? ምን አገባኝ? ማርያ ምን ፈለክ? ነንቺ ካርድ ግዢልኝ። ጭራሽ ልታዘኝ? አልገዛም። በእናትሽ ይሄ ነገር ጥሩ አጋጣሚ ሳይሆን አይቀርም። እሺ አምጣው። በል ካርድ እንዳትጠብቅ። ባለፈው የጠብኩበትን የጫማ አልከፈልክኝማ። ተንጣቷል። ባይ እንዴ ወስጄ ይባሃለው እኮ እንደሌላው ቀን ሮጣህ አትቀበለኝም? ደክሞኛል። ምን ማለት ነው? ሳይት ከጀለሶች ጋር የፊኒሺንግ ስራ ሰርተን ለነሱ ከፍሎ ለኔ ከለከለኝ። ለዛ እኮ ነው ካርድ ግዢልኝ ያልኩሽ። እሱ ጋር ለመደወል ነው። የዚህ ሰፈር ሰዎች ደግሞ ሙተው አለቁ። በቃ እሺ አይዞህ፣ በእኔም ቢሆን እንደውላለን። እሺ ደግሞ ሀቅ ነው። አልሰረክ ይሰጡሃል። እሺ ና በሉ መጣው ልጆች። ዛሬ ደግሞ ፍቅራችሁ ጠንቷል። በሉ ደህና ዋሉ። ማነው መጣው? ቆይ ሰላም ሰላም። ከጤና ቢሮ ነበር የመጣነው። የሚከተብ ጻልጅ አይደል ነበሩ፣ ግን አሁን የሉም። በቃ ሲመጡ እንመጣለን። አረ ቆይ ትንሽ ከጠበቃችሁ እናታቸው እንደምትመጣ ነግራኝ ነው የወጣችሁ። መቼ አግኝታችሁ? ዝም በያች። እንግባ በቃ። አዎ ግቡ ይሻላል። ቁጭ በይ። ልጆቹ በግምት እድሜያቸው ስንት ይሆናል? አንደኛው የሷ ኩዮች ናቸው። 4 ወይ 5 ዓመታቸው ቢሆን ነው። ነው ሄቢ። ይሄን ነገር ምን ላድርገው? ይገማል። ይሄም ቆሽሿል። ካላስቸገርኩ የሚጠጣው አይኖራል? አረ ችግር የለውም፣ አመጣልሻለሁ።